ልጆ ዝም እንዲሉሎ ወይም ምግብ እንዲበላሎ ስልክ ይሰጡታል ወይስ ቴሌቪዥን ከፍተው ጥለው ይሄዳሉ? ብዙዎቻችን ይህንን የምናደርገው ልጆቹን ለማዝናናት ወይም እኛ የቤት ውስጥና የቢሮ ስራዎቻችንን በሰላም ለመስራት ብለን ነው። ወላጅ መሆን ከባድ እንደሆነና ሁላችንም ረፍት እንደሚያስፈልገን ይታወቃል። ነገር ግን በዚህ አጭር እፎይታ ምትክ በገዛ እጃችን የልጆቻችንን አይምሮ አደጋ ላይ እየጣልን እንደሆነ ያውቃሉ? ዛሬ የምንነጋገረው በዓለም ዙሪያ ያሉ የህፃናት ህክምና ባለሙያዎችና የዓለም ጤና ድርጅት WHO በእጅጉ ስላሳሰበው አንገብጋቢ ጉዳይ ነው። ስልኮች፣ ታብሌቶችና ቴሌቪዥኖች በህፃናት ደምና አይምሮ ውስጥ ምን እያደረሱ እንዳለ የቅርብ ጊዜ የሳይንስ ምርምሮች እውነታና መፍትሄዎቹን ይዘንላችሁ ቀርበናል። የመጀመሪያውና ዋነኛው ጉዳት የቋንቋና የማህበራዊ ግንኙነት መዘግየት ነው። የዓለም ጤና ድርጅት WHO ባወጣው ጥብቅ መመሪያ መሰረት እድሜያቸው ከ1 ዓመት በታች የሆኑ ህፃናት በፍጹም ስክሪን ማየት የለባቸውም። ከ1 እስከ 2 ዓመት ባለው እድሜ ደግሞ ጨርሶ ባዩ ይመረጣል። ካዩም በቀን ከ1 ሰዓት መብለጥ የለበትም። ጥናቶች ምን ይላሉ? ህፃናት ቋንቋና ንግግር የሚማሩት ከሰዎች ጋር በሚያደርጉት የፊት ለፊት ግንኙነት ነው። የወላጆቻቸውን የከንፈር እንቅስቃሴ በማየት ድምጽ በማስመሰልና ምላሽ በመስጠት ነው። ይሄ የሁለትዮሽ ግንኙነት ይባላል። ነገር ግን ህፃኑ ስክሪን ላይ ሲውል ይሄን ግንኙነት ሙሉ በሙሉ ይቋረጣል። ስክሪኑ ያወራል፣ ህፃኑ ግን ዝም ብሎ ያያል እንጂ ምላሽ አይሰጥም። በዚህ ምክንያት በአሁኑ ሰዓት በዓለም ላይ በስክሪን የተጠመዱ ህፃናት መናገር የሚጀምሩበት እድሜ እጅግ እየዘገየ መጥቷል። እማማ ወይም አባባ ማለት ያለባቸው ህፃናት በምትኩ የስልኩን ቪዲዮ ድምጾች ብቻ ይደግማሉ። ሁለተኛው አሳሳቢ ጉዳይ የባህሪ መበላሸት ነው። የአሜሪካ የስነ ልቦና ማህበር APA ያደረገው ጥናት እንደሚያሳየው ብዙ ስክሪን የሚያዩ ህፃናት ላይ የቁጣ፣ የጭንቀትና የትኩረት ማጣት ምልክቶች በከፍተኛ ሁኔታ ይስተዋላሉ። ለመሆኑ ለምንድን ነው ህፃናቱ ስልክ ሲቀሙ የሚቆጡት? ስክሪን ላይ የሚለቀቁ አጫጭር ቪዲዮዎች ሾርትስ እና ቲክቶክስ በየሰከንዱ የሚቀያየሩ ቀለማትና ድምጾች ስላሏቸው ዶፓሚን የተባለ የደስታና የፍላጎት ሆርሞን በከፍተኛ መጠን እንዲመነጭ ያደርጋሉ። ስልኩ ሲወሰድ ግን ያ የዶፓሚን ጎርፍ በአንዴ ይቋረጣል። በዚህ ጊዜ ህፃኑ ልክ የሱስ ማቆሚያ ምልክት እንዳለበት አዋቂ ሰው መነጫነጭ፣ መጮህና ማልቀስ ይጀምራል። ይህ የዶፓሚን መዛባት ህፃናቱ በሰላም እንዳይተኙ ያደርጋቸዋል። እንቅልፍ ማጣት ደግሞ ለውፍረትና ለምግብ ፍላጎት መዛባት ይዳርጋቸዋል። ሌላውና በቅርቡ ይፋ የሆነው አስደንጋጭ መረጃ የአይን ጤናን የተመለከተ ነው። በታዋቂው የህክምና መጽሔት JAMA ኔትወርክ ኦፕን ላይ የወጣው መረጃ እንደሚያሳየው በቀን ውስጥ ከ1 እስከ 4 ሰዓት ስክሪን የሚያዩ ህፃናት ላይ የቅርብ እይታ እክል በከፍተኛ ፍጥነት እየጨመረ ነው። የስልኩ ሰማያዊ ብርሃን የህፃናትን የአይን ብሌን ከማክበድ ባለፈ የአንጎላቸውን የተፈጥሮ ሰዓት ያዛባል። ሌሊት መመረት ያለበት የእንቅልፍ ሆርሞን ስለሚገታው ህፃናቱ ጥልቅ እንቅልፍ አያገኙም። ከዚህ በተጨማሪ ስልክ ይዘው ለሰዓታት የሚቀመጡ ህፃናት የጡንቻና የጅማት ጥንካሬ የሚያገኙበት፣ የሰውነት ሚዛናቸውን የሚጠብቁበት የአካል ብቃት እንቅስቃሴ እድል ያጣሉ። ይህም በትምህርት ቤት ቆይታቸው ደብተር በአግባቡ የመያዝና የመጻፍ ብቃታቸውን ጭምር ያዳክማል። ታዲያ መፍትሄው ምንድነው? በዚህ ዘመን ቴክኖሎጂ ሙሉ በሙሉ ከቤት ማጥፋት ባንችልም የልጆቻችንን ህይወት ግን መታደግ እንችላለን። የህፃናት ስነ ልቦና ባለሙያዎች የሚከተሉትን 4 ወርቃማ ህጎች እንድንተገብር ይመክራሉ። የመጀመሪያው ህግ የስክሪን ነፃ ጊዜ መፍጠር ነው። ምግብ በሚበላበት ጠረጴዛ ዙሪያና በህፃናት መኝታ ክፍል ውስጥ ስልክ፣ ታብሌት ወይም ቲቪ በፍጹም መገኘት የለበትም። ምግብ መብላት ያለባቸው በደስታና ጨዋታ እንጂ ስክሪን እያዩ መሆን የለበትም። ሁለተኛው ህግ ከመተኛት 1 ሰዓት በፊት ማጥፋት። የልጁ አይምሮ ለእንቅልፍ እንዲዘጋጅ ከመተኛቱ 1 ሰዓት በፊት ማንኛውም ስክሪን ሙሉ በሙሉ ያጥፉ። ሶስተኛው ህግ አማራጭ ጨዋታዎችን ማቅረብ ነው። በስክሪን ምትክ የሚዳሰሱና አይምሮን የሚያነቃቁ እንደ ስዕል ማቅለም፣ ሌጎ የሚገጣጠሙ መጫወቻዎች፣ ተረት ማንበብና ከቤት ውጪ ወጥተው እንዲጫወቱ ማድረግ ነው። አራተኛውና የመጨረሻው ህግ እኛ ራሳችን 24 ሰዓት ስልክ ላይ እያየን ልጆቻችንን ስልክ አትዩ ማለት አንችልም። ከልጆቻችን ጋር ስንሆን ስልካችንን ሳይለንት አድርገን ማስቀመጥ አለብን። መጀመሪያ ላይ ስልኩን ስንቀማቸው ሊያለቅሱና ሊቆጡ ይችላሉ። ይህ የተለመደ ነው። ነገር ግን ለጥቂት ቀናት በትዕግስት ካሳለፍነው አይምሮአቸው ወደ ተፈጥሯዊ ሰላሙ ይመለሳል። የልጆቻችን አይምሮ የሚቀረጸው ዛሬ በቤታችን ውስጥ በምናደርገው ውሳኔ ነው። ዛሬ እነሱን ዝም ለማሰኘት የምንሰጣቸው ስልክ ነገ በትምህርታቸው በጤናቸውና በባህሪያቸው ላይ ትልቅ ዋጋ እንዳያስከፍለን አሁኑኑ ንቁ እንሆን።